ምንድነው ኤክስፔክት የምታደርግ ካይንድ ማን ማለት ካይንድነስ እንዳልኩ በሰው ውስጥ በቃ ነምበር 1 የሚፈልገው ነገር ካይንድነስ ነው። ዋርም የሆነ ሰው፣ ልቡ ሩህሩህ የሆነ ሰው፣ ይሄ ችግር ማታስረዳው ሰው በቃ። አሁን የዚህችን ልጅ ንግግር የሚሰማ ሰው ምንድነው የሚለው? ዋው እውነት ነው፣ እግዚአብሔር እንደዚህ አይነት ሰው ይስጣል። መቼስ እንደዚህ አይነት ሰው አለ ወይ ብሎ እንደሚመልስ እንደሚገረም እንደሚደነቅ እርግጠኛ ነኝ። ችግሩ ግን ልጅቷ ነገሩን በመመሰጥ በመንቀጥቀጥ እጇን እያወናጨፈ ስሜቷን ለመግለጥ ቃላት እስኪያጥራ ድረስ በጉጉት የምትገልጠው ነገር በብዙ ሰው ዘንድ የማይገኝ ማንነት ነው። አልፎ ተርፎም እንዲህ አይነት ሰው የለም ብለን እንድንደመድም ያደረገ ባህሪ ነው ከሰው የምትጠብቀው። በመደበኛም ሆነ መደበኛ ባልሆኑ ውይይቶቻችን በሚዲያም ሆነ በግል አጋጣሚዎች እንዲህ አይነት ሰው ነው የምፈልገው፣ እንደዚህ አይነት ሰው ስላላገኘው ነው ህይወቴ ያልሰመረው እያልን እንናገራለን። ነገር ግን ችግሩ ከማን ነው ወይንም እንዲህ አይነት ሰው የጠፋው ለምንድን ነው ብለን መጠየቅ አንፈልግም ወይንም አንጠይቅም። መጠየቅ ግን ይኖርብናል። የዚህች ልጅ ንግግር የመጀመሪያው ችግር የሚሆነው ወይንም ችግሩ የሚጀምረው ከምትጠቅሳቸው እሴቶች ትርጓሜ ነው። እነዚህ ነገሮች በፍልስፍና በተለያዩ ፈላስፎች፣ በሃይማኖት በተለያዩ ሃይማኖቶች፣ የሃይማኖት በአንድ ሃይማኖት ውስጥ ሆኖ እንኳን በተለያዩ የሃይማኖት አስተማሪዎች እጅግ ውስብስብና የተለያየ አይነት ትርጓሜ ያላቸው ዘ ዴቪል ኢዝ ኢን ዘ ዲቴይል እንደሚባለው ዲቴይሉ በጣም ውስብስብ የሆኑ ሜታፊዚካል የሆኑ ሀሳቦች ናቸው። ለምሳሌ ሩሩ ካይንድ የሆነ ሰው ፈልጋለሁ ስትል ደግነት የሚለውን ትርጉም ምን ማለት ነው? ዲቴይል በዝርዝር ያንንስ ለመተርጎም ስልጣን ያለው ማን ነው? እኛ ደግ ሰው ፈልጋለሁ የምንል ሰዎች ደግ ሰው ለሚለው ዝርዝር ትርጓሜ የወሰድነው ከማን ነው? ከሃይማኖታችን ነው? ከባህላችን ነው? ከሆነ ልቦለድ ነው? ከሆነ ጸሐፊ ነው? ራሳችን እንዲሁ በራሳችን ዘርዝረን ያወጣነው እሱ ነው። መሰረታዊ ነገር ግጭትና አለመጣጣም ውስጥ የሚከተንም እሱ ነው። ለምሳሌ ከሃይማኖት ከሆነ በዛ ሃይማኖት ጥላ ስር ያሉ ሁሉ በትርጓሜው ስለሚስማሙ የሃይማኖቱ መጽሐፍ ያስተምሮ የዘረዘረውን ነገር ስለሚስማሙ አንተ ደግ አይደለህም ብትለው ምን ማለት ነው? ደግ አይደለህም ስትል ይሄው ደግ ማለት እንደዚህ እንደዚህ ይላል፣ አንተ ግን እነዚህን አልሆንክም ብላ ትጠይቀዋለች። እሺ እሱ አትሊስት ግልጽ ያለ ይሆናል። ከሆነ ፈላስፋ ከሆነ እኔ የምከተለው ይሄንን አይነት አስተሳሰብ ነው፣ እንደዚህ አይነት አስተሳሰብ እና ድርጊት የለህም ትለዋለች። ግን ብዙ ጊዜ ከራሳችን አንፃር ከሆነ ለምሳሌ ርህራሄ ብለን እኛ በአእምሯችን የምንተረጉመው ከዚህም ከዛም ቀላቅለን በግልጽ የማንናገረው ነገር እኛ ርህራሄ ብለን የምንለው ነገር እሱ ርህራሄ ብሎ የማይተረጉመው ወይንም እሷ ርህራሄ ብላ የማትተረጉመው ነገር ከሆነ እሱ ርህራሄ ብሎ የሚተረጉመውን ነገር እኛ ጨካኝ ልንለው እንችላለን። ስለዚህ አንደኛ በጋራ ቁጭ ብለን ትርጓሜያቸውን ያልተስማማንባቸውን ነገሮች ነው ከሰው የምንጠብቀው። የልጅቷ የመጀመሪያው ስህተት እሱ ነው። ለምሳሌ አንዳንድ ሴቶች ሩሩ ማለት ከቤተሰቡ፣ ከጓደኞቹ፣ ከዘመዶቹ ጊዜውን፣ ገንዘቡን ሳያካፍል ሁሉን ነገሩ ለቤቱ የሚያደርግ እሷ ብቻ የምትፈልገውን ነገር የሚያደርግ ለቤቱ የሚያስፈልገውን ብቻ የሚያደርግ ለሌላ ሰው እጁ ሰስታም የሆነ ሰውዬ ሩሩ ነው ብላ በቃላት እያሸበረቀች እንባዋ እየመጣ እንደው እንደዚህ አይነት ሰው አለ ወይ ያለች ትናገራለች። ይሄኛው ደግሞ በሌላ ሰው መዝገበ ቃላት ውስጥ ራስ ወዳድ ሰው ተብሎ የሚጠላ ሰው ነው ማለት ነው። ስለዚህ ትርጉሙ ግልጽ ካልሆነ የምንፈልገውን ሰው ብናገኝ እንኳን ላናውቀው እንችላለን ማለት ነው። ለእሷ ሩሩ ሰው እንደዛ ሆኖ አንዱ ደግሞ ሩሩ ማለት ለቤተሰቡም፣ ለዘመዱም፣ ለጓደኞቹም በአቅሙ በሚችለው ነገር ሁሉ ለሁሉ ሰው መኖር ብሎ የሚተረጉመው ሰውዬ እሷ ደግሞ አባካኝ፣ ልወደድ ባይ ምናምን ብላ ተርጉመዋለች። ሰው ቢኖር ራሱ አንገናኝም ማለት ነው። the first problem is in our meaning። ህልም ያለው ሰው ፈልጋለሁ ስንል ምን ማለታችን ነው? ብዙውን ጊዜ ህልም ሲባል በውስጥ አዋቂነት የምንፈልገው ሀብት ማለት ነው። እሷም
አልበላሽ ምን አመጣው የሚያስብል ገንዘብ ማለት አይደለም ብላለች። ግን ያው ገንዘብ ማለቷ ነው፣ ግልጽ ነው። አብዛኛው ከባህላችንና ከዕለት ኑሯችን የምናውቀው ህልም ያለው ሰው ማለት ገንዘብ ያለው ሀብታም ሰው ማለት ነው። በቃ ትጉ ሰው ምናምን የሚለን ምክንያቱም ህልም ማለት የነፍሱን ጥሪ ገንዘብ ባያስገኝ እንኳን የነፍሱን ጥሪና ለማድረግ የሚወደውን ነገር የሚያደርግ ሰው ማለት አይደለም። ገንዘብ ለማግኘት ስል ህልሜን እጥላለሁ፣ ህልሜን ለማግኘት ስል ገንዘብ እጥላለሁ ብሎ ለህልሜ ልኑር የሚለውን ሰው ብታገኘው ትጠላዋለች። የነፍሱ ህልም ምን እንደሆነ አይታወቅም። ለሌላው ሰው መኖር ሊሆን ይችላል፣ ደራሲነት ሊሆን ይችላል፣ ሰዓሊነት ሊሆን ይችላል፣ እየሞከረ ላይ ይሳካለት ይችላል። ግን ህልሜን ነው መኖረው ብሎ የሚኖር ሰው በቃ ለነፍሱ ጥሪ ለነፍሱ ሀሴት የሚኖርን ሰው ብታገኝ ትጠላዋለች። ለነፍሱ ሀሴት ደስታ የምትኖርን ሴት ቢያገኝ ይጠላታል። ስለዚህ ያው ደባብቀን ስለዚህ ኢቭን ዲፋይን አናደርገው። ችግሩ ከሰው የምንጠብቀው ነገር ራሱ ክሊር የሆነ ዲፊኒሽን የለም። ልክ መጽሐፍ ቅዱስ ላይ ፈሪሳውያን ከሌላው ሰው የሚጠብቁት ረጅም 1 ሚሊዮን መስፈርት ሊስት አላቸው። እነሱ ግን አንዱንም ማድረግ ሁሉ አይፈልጉም። እዚህ ዲፊኒሽን የለም። ሌላው የዚህች ልጅ መሰረታዊ ችግር ከዚህ ቪዲዮ ላይ የምታዩት ወይም ከብዙ ሰው ላይ የምናገኘው ከብዙዎቻችን ላይ ያለው ትልቁ ችግር ምንድን ነው? ከብዙ ሰዎች ሊስት አውጥተን መዝግበን እየተንቀጠቀጥን እያለቀስን የምንጠብቃቸው ነገሮች እኛ ራሳችን ለመሆን ሞክረን አለማወቃችን። ካሬጅ ቱ ቢ ለመሆን የሞከረ ነገር እነዚህ ነገሮች ምን ያህል ከባድ እንደሆኑ ያውቃል። ምክንያቱም የሰው ልጅ ሰልፍ ሴንተር ዊል ቱ ፓወር ሁላችንም ነን። የምናደርገው መልካም ነገር እንኳን የኛን ጥቅም ለማሳካት ነው እና ሰልፍ ኮንሺየስ ሆነ አእምሯችን ለሌላ ሰው ለመኖር ለሌላ እውነተኛ ሰው ለመሆን ያለንን በሌላ ጫማ ለመግባት ለመሆን ለመሰራት የፈለግን ጊዜ ምን ያህል ከባድ ምን ያህል አስጨናቂ ምን ያህል ሰልፍ ቶርመንቲንግ እንደሆነ ታፍ እንደሆነ ስለምናውቅ ኢቭን ሩሩ ባልሆኑ ሰዎች እንኳን ችግሩ ያሉ እንደመጥፎ ምናምን እንዴት እንደሚደክም ሰዎች ደስ ያልሆነ ባህሪ ሲኖራቸውና የሰውን ችግር መሆን በሰው ጫማ ባትራመድ እንኳን የሰው ችግር በጣም ከባድ። ስለዚህ ልቡ ስለዚህ ነው ብዙ ጊዜ ሆነን ስለማናቅ ለመሆን ፈልገን ስለማናቅ ለመሆን ሞክረን ስለማናቅ ከሌላ ሰው መጠበቅ ይቀለናል። ከሌላ ሰው ይህንን ነው የምፈልገው ብሎ መናገር ይቀለናል። ለመሆን የሞከርን ጊዜ አፋችንን እንሰበስባለን። እኛ ያልቻልነውን ነገር ከተማን አፍርሶ እንደመገንባት ማለት በህይወት ያለ ሰው ህይወትን እንድትወድ ያደርጋል። ህይወትን ቱ ዘ ፉለስት የሚያደርግ ለምሳሌ ሰዎች በህይወታቸው በጣም ትልቅ ደስታ ከልቡ የሚኖር ሰው በፍቅረኞቻቸው በባላቸው ደስተኛ በሚስታቸው ደስተኛ ሲሆኑ በልጆቻቸው በጣም ደስተኛ ደውልበት ከላይ የውሸት ዝም ብሎ የሆነ ካፌ ቁጭ ብሎ ዝም ብሎ የውሸት ወሬ አውጥቶ ላይ ነው አይደል? ሪል ቨልነራቢሊቲ ያለ ከልብ እና ከዛ ደግሞ ጭራሽ ከላይ እንደነገርኳችሁ በዝርዝር እነሱን እንኳን የማያውቁትን ኬት እንዳመጡት የማይታወቅ ርር የሚሉት እሷ ሌላ ትርጉም አላት፣ እሱ ሌላ ትርጉም አለው። በቃላት ነው የምንሸዋወደው ማለት ነው። ለመጀመሪያ ጊዜ ሰዎች ደስተኛ የሚሆኑት ልጅ ሲወልዱ ደስተኛ የሚሆኑበት ምክንያት ከሌላ ሰው ብዙ ነገር መጠበቅ አቅተው ለሌላ ሰው ለመኖር ስለሚችል እፎይ የሚያስፈልግ ሰው ምናምን አይደል? እንደዛ አይነት ሰው ነው የምፈልገው። አይገርም? that's the feminine ወይ የምንከፍለው ዋጋ እንኳን የምንከፍለው ነገር እንኳን የሚያስደስተን የሚያኮራንና ሰይ የሚያስብለን ለሌላ ሰው ለመኖር የምንጀምርበት ጊዜ ስለሆነ በቃ I don't have to carry myself ልጅም ሳይወልዱ ከሌላ ሰው ከመጠበቅ ይልቅ ቁጥራቸው በጣም ጥቂት ቢሆንም ዓለም ላይ ለሌላ ሰው ለመኖር የሚፈልጉ ሰዎች ደስተኛ ሆነው ይኖራሉ። So yeah, it would be nice if he's tall and handsome. Obsession. እንደዚህ አይነት ሰው በመፈለጉ ኦብሰሽን ሰው ምንድነው የምኞቱን አይደለም ያገኘው ነገርና የምኞትሽ እንዲሰጥ እንደዚህ አይነት ሴራ absolutely ምንም አሜን ብለናል። በጣም አድርጌ ነው የማመሰግነው። በጣም የሚገርም ቆይታ ነበረ። እንዴት ነበር ቆይታችን? አክተሮች ይጋር I enjoyed it በጣም ብዙ ነገር ነው የተማርኩት። ብዙ ነገሮች ያገኘሁት ሰይጣን ይልቅ በጣም አድርጌ ነው የማመሰግነው። ኔክስት ታይም ደግሞ በሰፊው የምንፈልገው ነገር ለማግኘት ያልሆነው እናወራለን። ስለያስባል ቀርጸን መሆኑን እናቀር። ቴንክ ዩ በጣም
ዩ አብሺ አመሰግናለሁ። የዛሬው ፖድካስታችን ይህን ይመስል ነበር። ከዚህ ፖድካስት በርካታ ቁም ነገሮች እንዳገኛችሁ ሙሉ እምነት አለኝ። ታዲያ በዚህ ፖድካስት ላይ የሚቀርቧቸው ሰዎች እጅ ላይ ይወድቃሉ። ከዛ ያው እንግዲህ 17 ተከታታይ ቪዲዮ ቀርጾ ቲክቶክ ላይ መልቀቅ ይሆናል ማለት ነው። መልካም ቀን። አመሰግናለሁ ስላዳመጣችሁ።